አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ዛሬ ክፍል 79 ረሳኢል ሚነል ቁርአን ይዤላችሁ መጥቻለሁ። ከዛ በፊት ዙልሂጃ እንዴት ይዟችኋል? እንዴት ነው? እየበረታችሁ ነው ወይ? አይ ቲንክ ሁላችሁም 9ኛዋን ቀን በጉጉት እንደምትጠብቁ ተስፋ አለኝ። ያው ከርዕሳችን ጋር ባይገናኝም ለመተዋወስ ያክል ነው። ዱዓችሁን አዘጋጁ። ለአላህ ህልማችሁን ንገሩ። ግዴታ ሀመገም ላይ መሆን አይጠበቅባችሁም። ወደፊት መኖር የምታስቡትን ህይወት እንዲስተካከልላችሁ የምታስቡትን ኡምኒያ የምትሉትን ነገር በሙሉ አስፈታችሁ ለመጠየቅ ተዘጋጁ። እኔንም በዱዓ አትርሱኝ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ረቡኩም አዕለሙ ቢማ ፊ ንፉሲኩም። አላህም በነፍሶቻችሁ ውስጥ ያለውን ነገር ያውቃል ይላል። በጣም ደስ የሚል የሚያረጋጋ የቁርአን አያ ነው። አንዳንድ ሰዎችን ለማስረዳት የምንባክንበትን ነገር አላህ እኮ የቀልቤን ያውቃል ብለን በቃ የምንቋጭበት፣ ያንንም ደግሞ ራሱ አላህ አብሽሩ በነፍሶቻችሁ ያለውን አላህ ያውቃል። መጥፎም ነገር ከሆነ በተመሳሳይ ደግሞ በተቃራኒው ጥሩ ነገርም ከሆነ ማለት ነው። ፈኢን ቃሉ ፊከ ማ ለይሰ ፊክ፣ አንተ ላይ የሌለብህን ነገር ቢሉህ፣ ወኢን ጣዕኑከ ፊ ኒየቲክ፣ ሐታ በምታስበው በነገር በኒያህ እንዲህ ነው እኮ የሚያስበው ብለው ራሱ ቢያጠማዝዙት ቢያዞሩት፣ ወኢን ረሙከ ቢሱኢ ظንሂም፣ በራሳቸው መጥፎ ጥርጣሬ ላይ ተመርኩዘው ቢደመድሙ፣ ወኢን ገመዙ ፊከ ወለመዙ፣ በነገራቶች ቢወጉህ ቢያቆስሉህ፣ ፈለን የዱሩከ ኩለ ሃዛ ማዳመ አላሁ የዕለሙ ማ ፊ ቀልቢክ፣ ምንም ነው የማይጎዳህ አላህ ሱብሓነሁ ወተዓላ በውስጥ ያለውን እስካወቀ ድረስ። በሌላም ሳይድ ደግሞ ወኢን ካሉ ለከል መዲህ አጥናነ ሚነል ከላም፣ በተለያየ ቃላቶች ቢያልቁ ቢያወድሱ፣ ወኢን መጀዱክ ቢያወድሱ፣ ወሰነፉከ ሚነ ሳሊሒን፣ ከሷሊሖች ምድብ ጎራ ቢያስቀምጡ፣ ወኢን አልበሱከ ቲያበል ሙተቂን፣ እሱ እኮ አላህን ፈሪ ነው እያሉ ሙተቅ ነው ተቅይ ነው እያሉ ቢያስቀምጡ ቢያለብሱ፣ ፈለን የንፈዑከ ኩለ ሃዛ ማዳመ አላሁ የዕለሙ ማ ፊ ቀልቢክ፣ የእነሱ መድሕ ምንም አያደርግልህም። አንተ በቀልብህ ሴራ የምትጎነጉን ወንጀል የምትሰራ ምናምን አይነት ሰው ከሆንክ የሰዎች ሙገሳ የሚያስተካክልልህ ነገር የለም። ወተዘከር፣ አስታውስ፣ ኢነላህ ላ የንዙሩ ኢላ ውጁሂኩም፣ አላህ ሱብሓነሁ ወተዓላ ፊቶቻችንን አይደለም የሚያየው። ጥርሱ ስክክ ብሏል ወይ አፍንጫዋ ቀጥ ብሏል ወይ አይኗ እንዴት ጎላ ምናምን አይደለም። ወኢነማ የንዙሩ ኢላ ቁሉቢኩም፣ ልቦቻችሁ። ለምን ልብ በጣም ሰዎች የማያዩትን ነገር ምትይዝ እውነታውን ደግሞ ምትይዝ ስለሆነች ማለት ነው። ስለዚህ ፈአስሊሕ መውዲዐ ነظሪ ልኻሊቅ፣ ጌታህ ጋር ያለህን ቦታ እይታ አስተካከል። ثم امضي مطمئنا፣ ከዛ ተረጋግተህ ተጓዝ፣ ህይወትህን ቀጥል ማለት ነው። ቅድም እንዳልኳቸው የሚያበሽር አያ ነው። አንዳንዴ ሰዎች በራሳቸው አሁንማ ጊዜውን እያያችሁት ነው አይደለ? ሚዲያው ምናምን የሆነ ነገር የዛን ሰው ልብ እንደሚያነቡ ሆነው እንትን እኮ እንዲህ ሊላስቡ ነው ብለው አጠማዘው እሱ እኮ እንደዚህ ምናምን የሚሉት ነገር አለ። አልሐምዱሊላህ የቀልባችንን የሚያይ ጌታ እንኳንም ኖረን። ወላሂ አንዳንዴ ያ ባይሆንስ ለማን ነው ወጥቼ የማስረዳው? ሁኔታዎች እንዴት ነው የማደርገው? ግራ ያጋባ ነበር እኮ። እና በተቻለ መጠን አንድም በዛኛው ሳይድ ሆነን ሰዎች ልባቸው ውስጥ ያለውን እንደምናቅ ሆነን ባናወራ ያሳፍራል። ሐቂቃ እኔ በበኩሌ በዙሪያዬ እንደዛ አይነት ሰዎች የሚያወሩ ሳይ ይወርዱብኛል። እንትን እኮ ነው እንዲያስቡ እኮ ነው አይገርምህም ምናምን ሲባባሉ ይወርዱብኛል በቃ። ምክንያቱም ልክ የዛን ሰው የቀልቡን የንያውን አውጥቶ ሀታ በከላም ደረጃ ቢያወጣው ራሱ አንዳንድ ሰው እኮ እወድሃለሁ እያለህ ወይም እያለሽ አይወድሽም እኮ፣ ቀልቡ ሌላ ነገር እኮ ሊሆን ይችላል። እንዴት ነው ገና ያላወራውን ሰው በንያው እንዲህ ሊሆን ይችላል ብሎ መፍረድ የሚቻለው? አንዳንዴ ስራዎቻችን እንለይ፣ የሚመለከተንና የማይመለከተንን የጌታን ስራና የመክሉቅን ስራዎች መለየት ጥሩ ነው። እንደዛ አይነት ሰዎችም አንሁን። እንደዛ አይነት ሰዎች ዙሪያችን ቢኖሩ ደግሞ ዋናው አላህ የኔን ንጻት ያውቃል ወይ? አላህ አንተ ቀልቤን ታውቃለህ እንዴት እንደምወደው ይሄን አረፍተ ነገር። ምክንያቱም አላህ ጋር የምንደባበቀው አኩኩሉ የምንጫወተው ነገር የለንም። ገብቷችኋል? ጽድት ያለ ቀልብና ንያ ሳፊ ከሆነ ያላችሁ ምንም እዛ ጋር ቢያወሩ ትመጣላችሁ ቁጭ ብላችሁ አላህዬ አንተ መቼም የቀልቤን ታውቀዋለህ እና ነጃ አውጣኝ፣ አንተ የቀልቤን ታውቃለህ መጥፎ ነገር እንዳይገጥመኝ ይሄን አሳካልኝ ለማለት ድፍረቱን እናገኛለን። አላህ ዋናው ቀልባችን ላይ ያለው ነገር እናስተካከል። በተቃራኒው ደግሞ በአንዳንዴ በቃ ዝም ብለን ያን እያግበሰበሰን ሰዎች ከላይ ባዩን ነገር አንገታችንን ደፍተን ምናምን ሲያዩን ኧረ እሷ እኮ ተቅይ ናት ሷሊህ ናት ምናምን ቢሉ
የነሱ ጭብጨባ እንዳያዘናጋሽ። ፍርድን የሚሰጠው አላህ እንጂ እነሱ አይደሉም። ስላሞገሱሽ የምትሰሪው ወንጀል ጌታሽ ጋር ተሳስበሽ አፉታ ተጠያይቀሽ ካልሆነ በስተቀር የነሱ ሙገሳ እነሱ እንደሚሉት አይነት መቃም አያሰጥም አላህ ዘንድ ማለት ነው። በተቻለ መጠን ሙገሳዎችንም እየተጠነቀቅን ነቀፌታቸውንም ራሴን ልፈትሽ። ሜቢ አንዳንዴ ያለብንን ነገር ሰዎች ሊነግሩን ይችላሉ አይደለ? በቃ ስንዋሽ ሲያዩን ውሸታም ነው ምናምን ኦብቪየስሊ ሊሉ ይችላሉ። ስናማም ሀሜት ይወዳል ምናምን ሊሉ ይችላሉ። እንፈትሸው። ንግግሩ ከኔ ጋር ማች ያደርጋል፣ እውነታቸውን ነው አይደለም? እውነታቸውን ካልሆነ በሌለሁበት የሚያውሉኝ ነገር ግን ማተር ሊያደርግ አይገባም። አላህዬ የኔ ጌታ የኸለከኝ አንተ የውስጤን ታውቃለህ በሚል ثم امضي مطمئنا ተረጋግተን ነው። አይ ነው ብዙ ቤቶች ፈርሰዋል፣ ብዙ ነገሮች ተበላሽተዋል። ግን ኢንሻአላህ በዚህ መልኩ ይሄን አያ በማሰብ ውስጣችን ልናረጋጋ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ።